ሰላም ውድ ቤተሰቦች እንዴት ቆያችሁልን? በዛጥጡ ሁሉንም ክለቦች የመለከቱ አሁናዊ የዝውውር ዜናዎችና የዓለም ዋንጫ መረጃዎች ይዘን መጥተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ወደ መረጃዎቻችን ከማለፋችሁ በፊት ለቻናሉ አዲስ ከሆናችሁ ቻናሉን በቅድሚያ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁለቱ መረጃዎች አለፍን። አብራችሁን ቆዩ። የፒኤስጂው የክንፍ ተጫዋች ብራድሊ ባርኮላ በዚህ ክረምት ሊቨርፑል የማጥቃት ክፍሉን ለማጠናከር የያዘው ዋነኛ ኢላማ ነው ተባለ። ነገር ግን ዝውውሩን ለማጠናከር ከፍተኛ የገንዘብ ጥያቄ ማቅረብ አለባቸው ሲል ፋብሪዚዮ ሮማኖ ዘግቦታል። ሆኖም ባርኮላ በሚኬል አርቴታ ስር የመጫወት እድልና በለንደን የመኖር ፍላጎት ስለሚስበው ፈረንሳይ ኢንተርናሽናል ወደ አርሰናል ማምራትን ሊመርጥ ይችላል ሲል ሌላኛው የፈረንሳይ የዜና ምንጭ ሉዊስ ስቴሊን ዘግቦታል። አርሰናልና ማንቸስተር ሲቲ ሁለቱም በሪያል ማድሪድ በይፋ ውድቅ የተደረገበትም የቼልሲ አማካይ ኤንዞ ፈርናንዴዝን ለማስፈረም እየሰሩ ነው ተባለ። ከቼልሲ መልቀቅ ጋር ስሙ የተያዘው ሌላኛው ተጫዋች የክንፍ መስመር ተጫዋች አሌሃንድሮ ጋርናቾ ሲሆን ሮማ ተጫዋቹን በመጀመሪያው ሰዓት ለማስፈረም ጥያቄ ለማቅረብ ዝግጁ ነው ሲል አልፍሬዶ ፔዱላ ዘግቦታል። ይህ በእንዲህ እንዳለ ቼልሲ የቫይካኖ የግራ ተከላካይ ፔፕ ቻቫሪያን ለማስፈረም እየሰራ መሆኑ ተሰማ። ከተጫዋቹ ጋር በግል ጥቅሞች ላይ ስምምነት የተደረሰ በሁለቱ ክለቦች መካከል ንግግሮች የተደረጉ ነው። ነገር ግን የሰማያዊዎቹ የመጀመሪያ 10 ሚሊዮን ፓውንድ ጥያቄ ከራዮ ፍላጎት በታች መሆኑን ማርካ አስነብቦታል። ሊቨርፑል ከአሁን በኋላ የመሀል ተከላካዩን ቨርጂል ቫንዳይክን እንደማይነካ ተጫዋች አድርጎ የማይመለከቱ ሲሆን ለሆላንድ የሚቀርቡ የዝውውር ጥያቄዎችን ለማዳመጥ ዝግጁ ነው ሲል ቲም 12 ዘግቦታል። ቶተንሃሞች የኤሲ ሚላን የክንፍ መስመር ተጫዋች ራፋኤል ሊያውን ለማስፈረም እቅድ ያላቸው ሲሆን ተጫዋቹ ከማንቸስተርና ከባርሴሎና ጥያቄዎች ቀርበውለት ነበር ሲል ጋዜታ ዴሎ ስፖርት ዘግቦታል። ነገር ግን በቶተንሃም የእጩ ዝርዝር አናት ላይ የተቀመጠው የማንቸስተር ሲቲ የክንፍ ተጫዋች ሳቪኒ ሆኖም ሲል ቤን ጃኮብስ አያይዞ ዘግቦታል። ከበርካታ የፕሪሚየር ሊግ ክለቦች ፍላጎት ቢቀርብለትም ዌስትሃም ዩናይትድ ከእንግሊዝ ከፍተኛ ሊግ መውረድ ተከትሎ የክንፍ ተጫዋቹን ጃሮድ ቦነን ለሽያጭ የማይቀር መሆኑን በጽኑ እየገለጸ ይገኛል ሲል ስካይ ስፖርት አስነብቦታል። ማንቸስተር ዩናይትድ ኤሲ ሚላንን ጨምሮ ከጥቂት ክለቦች ለክንፍ ተጫዋቹ አማድ ያለው የሚቀርቡለትን ጥያቄዎች ውድቅ የሚያደርግ ሲሆን የኮት ዲቫርን ኮከብ የሚሸጥ ምንም እቅድ የለውም ሲል ፉትቦል ኢንሳይደር ዘግቦታል። አርሰናል፣ ቼልሲ፣ ማንቸስተር ሲቲ ሁሉም ሊል አማካዩን አዩብ ቡአዲን ለአንድ ተጨማሪ የውድድር ዘመን በውሰት ለማቆየት የጠየቀውን ቅድመ ሁኔታ መቀበላቸው ተሰማ። አሁን ላይ 18 ዓመታት የዝውውር ዋጋ ለመስማማት ሶስቱም ክለቦች መፈካከራቸውን ቀጥሏል። ተጫዋቹን ግን ከሊል ጋር የተስማማውን ክለብ ለመምረጥ ፈቃደኛነቱን አሳይቷልም ተብሏል። አስቶን ቪላ የፍላሚንጎን የቀይ መስመር ተከላካይ ኤመርሰን ሮየርን ለማስፈረም ስምምነት ደርሶ የነበረ ቢሆንም የብራዚላዊ ክለብ አሰልጣኝ ጣልቃ በመግባት ሽያጩን አቀደውታል ሲል ብሩኖ አንድራዴ ዘግቦታል። ኒውካስትልና ኖቲንግሃም ፎረስት ሁለቱም የሁለት ዓመት የሲፋ የግራ መስመር ተከላካይ ኦሶን ለማስፈረም በሚደረገው ፉክክር ውስጥ ተቀላቅለዋል ሲል ኤቢሲ ሲቪያ ዘግቦታል። ከቱርክ ታላላቅ ክለቦች አንዱ የቶተንሃም አጥቂ ሪቻርድሰን ለማስፈረም ጥያቄ ማቅረቡም ተሰማ። የኢንተር ሚላን ባለስልጣናት በጣሊያኑ ክለብ ቀዳሚ ኢላማዎች መካከል አንዱ በሆነው የቼልሲን አማካይ ተከላካይ ትሪቫ ቻሎባ ወኪል ጋር ተገናኝተው ውይይት መጀመራቸውም ተሰማ። ተጫዋቹም ቢሆን አሁን ላይ ከቼልሲ ለመልቀቅ ፈቃደኛነቱን አሳይቷል ሲል ጋዜጣ ዴሎ ስፖርት ዘግቦታል። የቱርኩ ክለብ በሽክታሽ ከአርሰናሉ የክንፍ መስርጮች አሌአንድሮ ትሮሳርድ ጋር ስምምነት ላይ ለመድረስ እየተቃረበ ሲሆን የግል ጥቅሞችና የዝውውር ዋጋው ሊጠናቀቅ አሁን ላይ ቅርብ ነው ሲል ቱርኪሽ ፉትቦል አስነብቦታል። በአርሴናል አትሌቲኮ ማድሪድ አጥቂ ጁሊያን አልቫሬስ ለሚያደርገው ጥረት እስከ ዓለም ዋንጫው ማብቂያ ድረስ የጊዜ ገደብ ያስቀመጠ ሲሆን ዝውውሩ በፍጥነት የማይጠናቅ ከሆነ ወደ ሌሎች አማራጮች ፊታቸውን ያዞራሉ ሲል ሙንዶ ዲፖርቲቮ ዘግቦታል። ሪያል ማድሪድ የቼልሲውን አሰልጣኝ ዣቪ አሎንሶ ለአማካዮቹ ኦሬሊዮ ቹዋሜኒና አርዳ ጉለር ጥያቄ ሊያቀርቡ እንደሚችሉ በመጠባበቅ ላይ ይገኛል ሲል የስፔኑ ስፖርት ዘግቦታል። ጆዋው ካንሴሎ ለአልሂላል በዚህ ክረምት ወደ ክለቡ የሚመለሰው አሰልጣኝ ሲሞኔ ኢንዛጊን ካሰናበቱ ብቻ እንደሆነ ያስጠነቅቅ ሲሆን ይህም ወደ ባርሳ የሚያደርገውን ቋሚ ዝውውር ለማስቀድ የተጠቀመበት ዘዴ እንደሆነ ይታሰባል ሲል 365 ስኮርስ ዘግቦታል። ሪያል ማድሪድ ምንም እንኳን በግንቦት ወር ከቹዋሜኒ ጋር ግጭት ውስጥ ገብቶ የነበረ ቢሆንም ስለ አማካዩ ፌዴሪኮ ቫልቬርዴ የወደፊት ቆይታ ምንም አይነት ስጋት የለበትም ሲል የከተማው ጋዜጣ ማርካ አስነብቦታል። ዲማርዚዮ፣ ራፊኒያና ፓኩዌታ በብራዚልና በኖርዌይ ጨዋታ ላይ ይሰለፋሉ ተብሎ አይጠበቅም አለ። እንደ ጋዜጠኛ ዲማርዚዮ ዘገባ ከሆነ ራፊኒያ ብራዚል በ16 የጥሎ ማለፍ ጨዋታ ከኖርዌይ ጋር ለምታደርገው ጨዋታ አሁንም ከሜዳ ውጭ ሆኖ እንደሚቆይ ይጠበቃል። በጃፓን ላይ በመጨረሻ ደቂቃ ድል ያስመዘገበው የካርሎ አንቸሎቲ የብራዚል ብሔራዊ ቡድን ለ16 የጥሎ ማለፍ ጨዋታ ዝግጅቱን ቀጥሏል። ቀጣይ ተቀናቃኞቹ በጥሩ አቋም ላይ የሚገኘውና በአስደናቂው ሃላንድ የሚመራው የኖርዌይ ስብስብ ነው። ጨዋታው ምናልባትም
ከአንድ ቀናት በኋላ በመሆኑ ራፊኒያ ይመለሳል ተብሎ ቢጠበቅም አሁን ላይ የራፊኒያ መመለስ አስቸጋሪ የሆነ መጥቷል። ሆኖም ካርሎ አንቸሎቲ በዚህ ጨዋታ ላይ ራፊኒያን እንደማያገኝ ይጠበቃል። ራፊኒያ በምድብ ጨዋታ ላይ ሁለተኛ ጨዋታ ላይ ከአይት ጋር ከተገናኙበት ጊዜ ጀምሮ ከሜዳ ርቆ ይገኛል። የተደረጉ ምርመራዎች የጡንቻ ጉዳት እንዳለበት ያደረገ ሲሆን ይህም ከስኮትላንድና ከጃፓን ጋር የተደረጉት ጨዋታዎች እንዲያመልጠውም አስገድዶታል። በርካታ የሀገር ውስጥ መገናኛ ብዙሃን እንደዘገቡት ከሆነ የባርሴሎና የክፍል መሰረት ተጫዋች በኖርዌይ ጨዋታ ላይ የማያሰለፍ ሲሆን ግቡ ግን ብራዚል የምታልፍ ከሆነ ለሩብ ፍጻሜ ጨዋታ መድረስ ነው። ብራዚል ወደ ሩብ ፍጻሜ የምታልፍ ከሆነ ከሜክሲኮና ከእንግሊዝ አሸናፊ ጋር የምትገናኝ ይሆናል። ፓብሎ ዲባላ ከሮማ ጋር ለአንድ ዓመት የውል ማራዘሚያ ስምምነት ላይ ደረሰ። እንደ ዘገባዎች ከሆነ የሮማ አጥቂ ፓውሎ ዲባላ ከክለቡ ጋር ውል ለማራዘብ ስምምነት ላይ መድረሱም ተሰምቷል። የኤል ሮማኒስታ ዘገባ እንደሚያሳየው ከሆነ ሁለቱ ወገኖች አዲሱ ኮንትራት ውስጥ በነበሩት የጉርሻ ቦነስ ጉዳዮች ላይ የነበሩ የመጨረሻ ውስብስብ ችግሮችን መፍታት መቻላቸውን ተከትሎ የዲባላ የውል ማራዘሚያ ስምምነት ጠናቋልም ተብሏል። አርጀንቲናዊ አጥቂ ከሮማ ጋር ያለውን ለአንድ ዓመት የሚያራዘም ሲሆን ተጨማሪ ዝርዝሮች በሚቀጥሉት አዳዲስ መረጃዎች ይፋ ይደረጋሉም ተብሏል። ዲባላ ውሉ ሰኔ 30 ካበቃ በኋላ ከሮማ ተጫዋቾች መካከል ውሉን ያደሰ የመጀመሪያው ተጫዋች ሲሆን ቀጥሎ የዜኪ ቼሊክ ውል ማደስ የሚጠበቅ ሲሆን የፔሌግሪኒ ውል ማራዘሚያ ደግሞ አሁንም በውይይት ላይ ይገኛልም።